ሶሻል ሚዲያ ላይ መጠንቀቅ ያለብህ አንዱ ነገር የቤተሰብህን ጉዳይ አደባባይ ላይ አለማስጣት ነው። ምክንያቱም ነገ ምን እንደሚፈጠር እርግጠኛ መሆን አይችልም። አየህ ድንገት ምላስላጥ ብሎ አንድ ቃል ቢወጣ ክፉ ቃል ብትናገር መላ ቤተሰብህን ነው አደጋ ላይ የምትጥለው። ገባሽ? ልክ እንደ ሳንቲም ሁለት ፊት ያላቸውና ልክ እንደ ሳንቲም ዋጋቸው ያነሰ ሰዎች አሉ። ልብ በል፣ አንድ ውሸታም አስመሳይ ጓደኛ ከመቶ ጠላት ጋር እኩል ጥፋት ያደርሳል። በዚህ ዘመን ሰው በማስመሰል በአስመሳይነት ተክኗል። ሰው ማለት ሰው በሚያስፈልግሽ ጊዜ ሰው ሆኖ የሚገኝ ነው። ለራስሽ ላይ እንዲደረግብሽ የማትፈልጊውን ነገር በሰው ላይ አታድርጊ። ለራስሽ እንዲደረግልሽ የምትፈልጊውንም ነገር ለሰው አድርጊ። በሰጠሽው ልክ ነው የምትቀበይው። የዘራሽውን ነው የምታጭ። አለበለዚያማ እኮ ብዙ ኩሯለሽ አይደል? መስሪያ ቤት የሚያጅቡሽ ብዙ አሉ። አየሽ፣ ገንዘብ ሲኖርሽ፣ ውበት ሲኖርሽ፣ ሀብት ሲኖርሽ፣ ዝና ሲኖርሽ፣ ስልጣን ሲኖርሽ በዙሪያሽ ብዙ ጓደኞች አሉሽ። when darkness come የችግር ቀን ሲመጣ፣ ከስራ ስትባረሪ፣ አካልሽ ሲጎድል ወይም ውበት ሲረግፍ፣ ከስልጣን ስትወርጂ፣ ዝና ሲጠፋ አንድም ሰው በዙሪያሽ ከዚህ በፊት ማቀው አንድ አባባል ትዝ አለኝ። በአህያ ከተረገጥ ወደ አህያው በጣም ተጠግተ ነበር ማለት ነው። ምን ልላችሁ ነው የፈለኩት፣ ለሰው ልጅ ከልክ ያለፈ ቦታ አትስጥ። አንዳንድ የአህያ ሙድ የሚያራምዱ ሰዎች ስላሉ ማለት ነው። ወርቅ ይቆሽሻል እንጂ ግራሙን አይቀንስም። የሰው ልጅም ይፈተናል እንጂ ወድቆ አይቀርም። አስታውስ፣ አንተ ያለ ምክንያት አልተፈጠርክም። አንድ ጊዜ ምን ሆነ መሰለሽ፣ አንድ እርግብ ይርባትና ሐይቅ ዳርቻ ትወርዳለች። ሐይቁ ዳርቻ እንደደረሰች በለስ ቀናትና አንድ አሳ ታጠምዳለች። አሳውን ልትበላው አፏ ጋር ስታደርሰው ያሳዝናትና መልሳ ወደ ባህሩ ትመልሰዋለች። ከዛ እርግቧ የማታውቀው ስሜት ውስጧ ይፈጠርና በተደጋጋሚ ባህር ዳርቻው ጋር እየሄደች አሳውን ማየት ትጀምራለች። በእንደዚህ አይነት ሁኔታ ብዙ ጊዜ ከቆዩ በኋላ ተላመዱና ተፋቀሩ። ከዛም ኑሯቸውን በአንድ ላይ ለማድረግ ይፈልጉና ጎጆ መመስረት ይፈልጋሉ። ግራ ተጋቡ። ጎጆአቸውን የት ይቀልሱት? አሳው ከባህር ከወጣ ይሞታል። እርግቧ ደግሞ ውሃ ውስጥ መኖር አትችልም። ተሳዝኑ። አትዘኝ። ዓለም አንዳንድ ጊዜ እንደዚህ ናት። አንዲት አይነ ስውር ወጣት ነበረች እና እቺ አይነ ስውር ወጣት ቆንጂዬ ልጅ ነች እና አንድ በጣም የሚወዳት ፍቅረኛ አላት። ነገር ግን እሷ ራሷን አትወድም ነበር። ሁሉ ጊዜ ስለ ራሷ መጥፎ ነገር ነው የምታወራው። በተለይ በአይነ ስውርነቷ በጣም ይሰማታል። ከዚህ የተነሳ በጣም ኔጌቲቭ ስለሆነች ማንም ሰው ሊቀርባት አይፈልግም። ቤተሰቦቿ እንኳን ብዙ እንትን አይሏት። በጣም ነጭናጫ ናት። ግን ያ ልጅ በጣም ቴክ ኬር ያደርጋታል፣ ይንከባከባታል። በጣም ነው የሚወዳት እና በቃ እሷም ደስተኛ የምትሆነው ከሱ ጋር ብቻ ስትሆን፣ ከዛ ድንገት ለምን ሕክምና ሄደን አናየውም ይሄን ነገር? አንዳንድ እኮ የአይኑን ጉዳይ የተወሰነ መፍትሄ ሊኖረው ይችላል። አይነ ስውርነት ሁሉ አንድ አይነት አይደለም የሚል ነገር መጥተው ብዙ ሪሰርች አድርጎ የሆነ ሀሳብ ስላገኘ ይዟት ይሄዳል። ከዛ አይኗ ሊበራ እንደሚችል በህክምና ይባላል። ከዛ ያው ኦፕሬሽን ተደርጎ አይኗ ይበራል ማለት ነው። የሚተካ የአይን ፓርት ስለነበረ ከዛ በኋላ አይኗ ከበራላት በኋላ በጣም ተጓጓ የነበረው ፍቅረኛዋን ለማየት ነው። አይኗ ሲበራ በጣም ደስተኛ ሆነች፣ እሱንም አገኘችው። ከዛ ስታየው በጣም ደነገጠች። ለካ የሷም ፍቅረኛ አይነ ስውር ነበር እና መጨረሻ በጣም ዲፕረስድ ሆነች። ከሳምንት ቆይታ በኋላ እኔ እስከዛሬ ድረስ አይነ ስውር የሆንኩት ይበቃል፣ እኔ አይነ ስውር ሰው ማግባት አልፈልግም ትላለች። እሱ እንዲጋቡ ሲጠይቃት አሁን አይንሽ ስለበራ ብንጋባስ ሲላት፣ እሱ ምን አይነ ስውር ማግባት አልፈልግም ትለዋለች። መጨረሻ ላይ በጣም ያዝናል። ከዛ ወላጆቹ ጋር ተነጋግሮ ወደ ሌላ ሀገር ለመሄድ ይወስናል። ሳይነግራት ብቻ አንድ ደብዳቤ ጽፎላት ይሄዳል እና ደብዳቤውን ስትከፍተው አንድ መስመር ነው። ላታገቢም በመፈለግሽ በጣም አዝናለሁ፣ ነገር ግን የሰጠውሽን ሁለት አይኖች ተንከባክበሽ ያዣቸው የሚል መልእክት ነው ማለት። አይነ ስውር ልጅ ያው ፍቅረኛዋ ብዙ ውለታ ውሎላታል። እንግዲህ ከትልቁ ውለታ መሀል ራሱ አይነ ስውር ሆኖ እሷን አይናማ አድርጓታል። ነገር ግን እሷ አይኗ ሲበራ ያየችው አይነ ስውሩን እሱን ነው። በእርግጥ አይኑን እንደሰጣት አላወቀችም። እሱም አይኑን ስለሰጣት እንድታገባው አልፈለገም። እሷ አይኑን እንደሰጣት አላወቀችም። እሱም አይኑን እንደሰጣት
በማሰብ በውለታ እንድታገባው ሳይሆን በፍቅር እንድታገባው ነው የፈለገው። መጨረሻ ላይ አይነ ስውር በመሆኑ ያው ሪጀክት አደረገችው፣ አልፈልግም አለችው። የደብዳቤውን ጻፈላት። እንግዲህ ከዛ በኋላ ምን እንደተሰማትና እንዴት እንደኖረች አናውቅም። እና አንዳንድ ጊዜ ስለ ውለታ ብለን ሳይሆን ስለ ፍቅር ብለን ማድረግ ያለብን ነገሮች አሉ። ያ ልጅ እሷ ሁሉ ሰው ባልተቀበላት ጊዜ በጣም አስቸጋሪ ባህሪ በነበረበት ጊዜ በአካልም ደረጃ ደግሞ ብዙ ሊሚቴሽን በነበራት ጊዜ ሁሉን አድርጎላታልና ያው እንደምትወደው ነበር የምታስበው። አንድ ቀን ግን እሷ ባለችበት ሁኔታ ውስጥ ሲመጣ ግን እሱ ለእሷ ያደረገውን ማድረግ አልቻለችም እና ይሄ እንግዲህ በጣም ከፍተኛ የሆነ ውድቀት ነው ብዬ አስባለሁ። ሞራሊ በጣም ፈታኝ የሆነ ነገር ነው። ቀላል አይደለም። በእርግጥ ግን ደግሞ ቢያንስ የተደረገልን የማድረግ የሞራል ግዴታ ውስጣችን ሊኖር ይገባል የሚል መልካም ስሩ። የት ጋ በቅሎ የት ጋ አብቦ የት ጋ እንደምትካሱ አታውቁ። በእውነት ነው የምላችሁ። መልካም ስሩ። ካንደበታችሁ መልካም ይውጣ። በምትሄዱበት ቦታ ሁሉ የሰው ሰክሰስ ልክ እንደራሳችሁ ሰክሰስ ያስደስታችሁ። ያ ደስታ ነጥሮ ወደ እናንተ ይመለሳል። ደስተኛ መሆን ከፈለግ ከችግር ጋር መኖር መማር አለብህ። ደስታን ማግኘት የምትችለው አንደኛ ችግር በመፍታት ነው። ሁለተኛ የማይፈታውን ችግር አብረኸው በመኖር ነው። በዛ መንገድ የምታሸንፋቸው ችግሮች አሉ። ሶስተኛው ነገር ግን የችግርን ባህሪ በማወቅ ነው። ችግር በህይወት ውስጥ እየተለዋወጠ ይመጣል እንጂ ከችግር ነፃ የምትሆንበት እድሜም የህይወት ደረጃም የስኬት ደረጃም የለም። የሰው ልጅ የሚኖረው ከችግር ጋር ነው፣ የሚያድገውም በችግር ውስጥ ነው ብሎ ሲነግረው ያ ነገር ውስጥ ያለውን አብዛኛውን ጥያቄ መለሰለት። ከዛ በኋላ ይሄ ሰው ችግሮቹ ሳይጠፉ ችግሮቹም እየተለዋወጡ አንዳንዶቹም ችግሮች ሁሌ እየኖሩ ደስተኛ ሆኖ መኖር ቻለ ይባላል። በሰዎች ላይ የምናደርገው ክፉ ነገር ዞሮ ራሱ መጥቶ እኛን የማጥቃት አቅሙ በጣም ከፍተኛ ነው። ይሄ ዓለም ዲዛይን ሲያደርገው አላህ ክፉ የሚሰራ ሰው በወንድሙ ላይ የሚያሲር በእህቷ ላይ የምታሲር ተመልሶ ነው የሚመጣው። ይኸውላችሁ አንተ በወንድም ላይ ክፉ አታስብ፣ አንቺ በእህትሽ ላይ ክፉ አታስቢ። ለማን ብለሽ መሰለሽ? ለማን ብለሽ መሰለሽ? ለራስሽ ብለሽ ለራስ ብለህ እኔ ለራሴ ብዬ መጠንቀቅ አለብኝ። ምክንያቱም በወንድሜ ላይ የማሴራው ሴራ ዋን ዴይ ዞሮ መጥቶ እኔን ነው የሚመታኝ። መጠንቀቅ አለብን። በህይወታችሁ ሰው ቀንሱ። ይሄም አዲስ ትምህርት ነው፣ ይገባኛል። ሰው ቀንሱ። በጣም በሰው የተከበባችሁ ሰዎች ወይ እንጀራ አይሰጧችሁ፣ ወይ ስራ ያስገባችሁ፣ ወይ ከሀገር ቪዛ አስመትቶ ያስወጧችሁ። ምንድን ነው የሚያደርጉላችሁ? ያ ሁላ ሰው ማወቅ። ከዛን አስቡት፣ የዛን ሁላ ሰው ኢንተረስት አኮሞዴት ለማድረግ መሞከር፣ ላለማስከፋት፣ ላለማሳዘን። ሰው ቀንሱ። ጥቂት ሰው ነው በህይወታችሁ ስፔሻሊ ከ20 በላይ ከ25 ዓመት በላይ ከሆናችሁ በኋላ you're no longer a teenager, you're adult። ጊዜው በጣም እንደውም እየጠበበ ነው የሚመጣው። ስለዚህ በህይወታችሁ፣ በራያችሁ፣ በፕሮፌሽናል ህይወታችሁ የሚያስፈልጓችሁ ጥቂት ሰዎች ነው የሚያስፈልጋችሁ። ሰው ይሉንታ እኮ ነው፣ እውነቱን ግን ተሸብበናል። ምን ትለኛለች? ምን ይለኛል? እዛ ካልሄድኩ ምንድነው መሆነው? ሶሻል ላይፍ መጥፎ አይደለም፣ ግን it's not በቃ የህይወታችሁ ዋና መልህቅ አድርጋችሁ አታስቀምጡት። ሶሻል ላይፍ ጥሩ ነው። እኔ እናቴ ትገርመኛለች። ያውቃሉ ከ10 በላይ እድር፣ የወንዶች፣ የሴቶች፣ የቸርች፣ የድሮ ሰፈር፣ የአስመራ ተፈናቃይ የማትገባበት እና ይሁሉ እማዬ ቆይ ይሄ እድር ከመሞት በፊት የሚያደርገው ነገር አለ እላታለሁ። አይ እንዴ ማህበራዊ ኑሮ ትለኛለች። ከሞታችሁ በኋላ አንዱ እድር ነው መጥቶ ምስሩ የሚሰራው ዛሰት። ስለዚህ በሰው መከበብ ሙሉአተ ህይወት የሚያመጣ የሚመስለን ተሳስተናል። ኢነርጂያችንን ነው የምንጨርሰው። በቃ እኔ የምታወቀው በዚህ ነው። በጣም ጥቂት ሰው ነው በህይወት ያሉት በጣም ኢምፖርታንት። ከዛ ውጪ በጣም ረጅሙ ሰዓት ብቻዬን ነው የማሳልፈው። ስብሰባ ካለ የስብሰባ ጉዳይ ነው። ከዛ ውጪ ብዙ የሚያስፈልገው ብቻዬን ስለሆንኩኝ ያጣሁት ከሰው ጋር ሲሆን የምሞላው ነገር የለም። አስፈላጊ ከሆነ ብቻ ሰው ታስገባ። ሁለተኛ የሚያስፈልጋችሁን ሰው አፕዴት ማድረግ አለባችሁ። ኢማጂን ከ10 ዓመት በፊት ቲኔጀር እያላችሁ የምታውቋቸው ሁሉ አሁንም እንዴ አሁን እኮ ፕሮፌሽናል ናችሁ።